በትግራይ ባለው ኃይልና በብልጽግና መካከል በተለያየ መንገድ ይካሄድ የነበረው የቃላት ጦርነት ወደ ሌላ ምዕራፍ ማደጉ የተነገረ መሆኑ ነው። በነገራችን ላይ በብልጽግና ቅድም የጠቀስናቸው አሉ የሚዲያ አደረጃጀቶቹን ጠቅሰናል እና በአማርኛም በትግርኛም የሚጻፉት አንዳንዶቹ በተለይ በጣም 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 አሰቃቂ ናቸው። እኔ እንዴት ሌላ ጊዜ ጠቅሳቸዋለሁ። አሁን እንዲሁ የሰዎች ስም እያነሳን ብቻ በአንድ ዝግጅት እንትን እንዳናረገው ያክል ዘላቸዋለሁ እንጂ በአማርኛ የሚጻፉት በቀጥታ በልጽግና የሚጻፉት ናቸው። ትላንትና በተለያዩ በጦር ሜዳ መከላከያ እንዲያሸንፈው እንዲህ ተብሎ ምናምን ይሄን ያህል ሰው ወጣቶች እንዲሆኑ ምናምን የሚል ዘገባዎች ሲሰሩ አያለሁ። ስለዚህ እስቲ በመረጃ እንጀምር። መጀመሪያ አክቹዋሊ እየሆነ ያለው ምንድን ነው? በብልጽግና በዚህ ልክ ነገሩ እየተነገረ ያለውና በትግራይ በኩል ደግሞ ምንም አይነት አስተያየት እየተሰጠ አይደለው ለምንድን ነው? ምን መሬት ላይ እየተካሄደ ነው የሚለውን በተመለከተ ያለንን መረጃ እናጋራ። በአንተ በኩል ያለውን እስቲ እናንሳና መጀመሪያ ከዛ እኔ ቀጥላለሁኝ ለመጠያየቅ ሞክሬያለሁኝ። እዛ ያለው ሁኔታ በተመለከተ የተፈጸመ የድሮን ጥቃት ስለመኖሩም እንደዚሁ በብልጽግና አፈቀላጤዎች ሲነገር ተመልክተናል። ስቲል ግን በትግራይ በኩል ምንም እየተባለ ምንም እየተነገረ አይደለም። ሶ አሁን እየሆነ ያለው ነገር ምንም ባለመኖሩ ምክንያት በትግራይ በኩል የተመረጠ ዝምታ ነው ወይስ አገን በሻዕቢያ በኩል ባለው የምታደርገውን ስታደርግ አስፈላጊ ሆኖ ካላገኘው በስተቀር መፎከር አያስፈልግም በሚል የኮሙኒኬሽን አፕሮች ምክንያት ነው? ምንድን ነው እየሆነ ያለው? ምንድን ነው የሰማው? የሰማሁት በሰሜን ምዕራብ ትግራይ በኩል ወደ ጸለምቲ በሚባል አካባቢ ኮንፍሮንቴሽን ወይም ውጊያ ልንለው የምንችል ተኩስ ያለበት የሰው ህይወትም ያለፈበት እንዲሁም ሰዎችም ቤተሰቦቻቸው ጭምር ሳይቀር ወጥተው አዎ በአካባቢ በተካሄደው ግጭት እጅ የሰጡ እንዳሉ ሁላ የተናገሩበት ምስክርነት የሰጡበት በሚዲያም አይቻሉ። ከዛ አካባቢ የድሮን የሚለው ኮንፊርም ማድረግ አልቻልኩም፣ ግን የተለያዩ የማህበራዊ ድረገጾች ማህበራዊ ሚዲያ ድረገጾች ላይ ተስተጋብቷል። ያው ግጭት እንደተካሄደ ግጭት እንደተቀሰቀሰ ግን በአካባቢው ይታወቃል። በተለይ ማዳጉሻ በሚባልና ማጫራ ነው ማጫራ የሚባል በዛ አካባቢ በጸለምት እንደዚሁ ግጭት ተከስቷል። እንደቀጠለም ነው እስከዛሬ ያለው መረጃ የሚያሳየው። ያው ፎርማሊ በሁለቱም አካላት የሚደረግ መግለጫ የለም። በፌዴራል ወይም በብልጽግና ብቻ ሳይሆን ቅድም የጠቀስከው በትግራይም በኩል ልክ እነዚህ ያሰማሯቸው ቅድም የጠቀስከው የደደቢት ሚዲያ የሚባለው ሰው ኑ ግቡ ብለው ፈቅደውላቸው ከገቡ በኋላ ተኮሱባቸውና አጻፋ ሲሰጡ በድሮን ፌዴራል መንግስት ድሮን ልኮ ቲዲኤፍን መምታቱ ገልጿል። ጉዳት መድረሱንም ገልጿል። በትግራይ በኩልም እየተከተሉት ያለ ተመሳሳይ የብልጽግና አይነት ነው። ህወሓቶች እነሱ በሚያዟቸው ግን በቀጥታ የእኛ ሚዲያ ናቸው ብለው ክሌም በማያደርጓቸው ግን የህወሓት ጽሕፈት ቤት በአደረጃጀቱ በኩል በተለይ በዳያስፖራ ጽሕፈት ቤት በሚባለው በዳያስፖራ ዲፓርትመንት በሚባለው በጽሕፈት ቤት ውስጥ ሚዲያዎችን በውጭ ያሉ የህወሓት ተቀጽላ የሆኑ ሚዲያዎች ያሰማራሉ እና በእነዚህ አካባቢው ግጭት እንደተከሰተ እያሰራጩ ነው። በማህበራዊ ሚዲያም በዩቱብም ማለት ነው። አንዳንዶቹ እንዲያውም በድፍረት ወደ ጦርነት ወደ መዘገብ የድሮ ሱሳቸውም የተመለሱ አይነት ይመስላሉ። ይሄ ነገር በሰላም እንዲቋጭ የተለያዩ ጥሪዎች እየቀረቡ ነው። የፌዴራል መንግስት በተለይ በዋናነት የተፈናቃዮች አለመመለስና እንዲሁም የትግራይ ግዛቶች በህገ መንግስቱ መሰረት በፕሪቶሪያ መሰረት ለትግራይ ክልል ተመልሶ አለመሰጣታቸው ይሄ ለግጭቱ አንዱ ሁነኛ ምክንያት ነው። በአካባቢዎችም የፌዴራል መንግስት የሚያስታጠቃቸው ታጣቂዎች አሉ። እነዚህ ታጣቂዎችም በከፍተኛ ቁጥር ወደ ተከዜ ወንዝ አካባቢ በተለይ በወልቃይት በሁመራ በኩል የሚያገናኘው ከፍተኛ ቁጥር ያለው የተከዜ ዘብ የሚባል ታጣቂ ኃይል እንደተጠጋ ነው የሚነገረው። ቲዲኤፍም የተለያዩ አርሚዎቹን በተለይ በዋናነት በጸለምቴ አካባቢ ተከዜ ወንዝን በመሻገር ማሰማራቱ እየተነገረ ነው ያለው። በአካባቢው ግጭት መካሄዱና የተኩስ ልውውጥ መደረጉ ሰዎችም መጎዳታቸው እጅ የሰጡም እንዳሉ የሚያሳይ ምስልም በቪዲዮም በስዕልም
መሰራጨቱ ይህንኑ የሚያረጋግጡ የአካባቢው ነዋሪዎቹም ተገኝተዋል ልንፈልግ ነው እና ግጭት ተከስቷል። በእርግጥ ሁለቱም በይፋ ባይናገሩትም ማለት ነው። ኦኬ እኔ ደግሞ እንግዲህ ያው አካባቢውን ለመጥቀስ አካባቢውን ሳልጠቅስ ያው የሰማኋቸውን ነገሮች ያጋራና ያው ብሌም ጌም እንደምታውቁት ማተር የሚያደርገውም ይሄ ሁኔታ በምን ምክንያት ተፈጠረ የሚለው ስለሆነ እንግዲህ እነዚህ ያነጋገርኳቸው ሰዎች የብልጽግና ሰዎች ባሻገር የብልጽግና ታጣቂዎችና የብልጽግና መከላከያ የከባድ መሳሪያ ጥቃቶች መፈጸማቸውን ነው የሚነግሩኝ መጀመሪያ ላይ። ለዛ የተሰጠ ምላሽ ነው የሆነው። ከዛ በኋላ ነገሮች እየተባባሱ ከቁጥጥር ውጭ ሊሆኑ የሚችሉበት ስጋት አለ በተለያዩ ወገኖች በኩል። ግን እነዚህ ያወራኋቸው ሰዎች የሚነግሩኝ እንግዲህ መጀመሪያ ነገሩ ከዚህ ስምሪት በመሰጠቱ ሳይሆን በብልጽግና በኩል በተፈጸሙ የከባድ መሳሪያዎች ጥቃት ነው ምላሽ የተሰጠው። ያ ምላሽ ነው ሌላ ምላሽ እየወለደ አሁን የደረሰው ደረጃ ላይ የደረሰው የሚል ነው። ግን እኔ ዛሬም እንግዲህ ያው አቶ ጌታቸው ረዳ የሰጠውን መግለጫ ተመልክተናል። የብልጽግና ናሬቲቭ ምን እንደሆነ ግልጽ ነው። ግን ቅድም ያነሳሃት ነጥብ አለች። ዝምታው ምንድን ነው ምክንያቱ የሚል ነገር መነሳት አለበት። ግጭት እየተካሄደ ይመስላል። ስክሪሚሽ በምንለው ደረጃ ላይ ያለ ይመስላል። ያ ድሮን ከዚህ በፊትም ብልጽግና የድሮን ጥቃት ይፈጽምና ወተሮቹን ቴስት ያደርጋል። ያው ዲፕሎማቲክ የሆነውንም አቋም በተመለከተ ለማየት ይሞክራል። ከሻዕቢያ በኩል ሊኖር የሚችለውንም ምላሽ ያሰላል። በዛም በኩል ያሉ ያዋራኋቸው ሰዎች የሚነግሩኝን ጨምሬ ነው እየተናገርኩ ያለሁት አሁንና they're testing the waters ነው የሚሉት እና በቀስ እያለ ስኬሉ ሊያድግ የሚችል ሚሊታሪ ኢንጌጅመንት እንዲኖር ማሰባቸውን በዚህ ሂደት ሁለት ነገር ቼክ ማድረግ ይፈልጋሉ። አንደኛ ምላሽ በሚሰጥበት ወቅት ሻዕቢያ እና ሌሎች ኃይላት እንዴት ሪያክት ያደርጋሉ። ሁለተኛ ከዓለም አቀፍ ህብረተሰቡ በኩል የሚመጣው ምላሽ ምንድን ነው የሚለውን ማየት ይፈልጋሉ። አሁን ከዚህ በፊት የሚያስገርም ሁኔታ ሁለቱም ከ5 ዓመት በፊት ከነበረው የጦርነት ፕሮፓጋንዳ የተማርነው ነገር አለ ቢሉም አንደኛ ጦርነት አለማካሄድ የተማሩ አይመስሉም። ሁለተኛ ደግሞ የጦርነት ፕሮፓጋንዳው በተመለከተ የተማሩትም ነገር ስህተት ይመስላል። ለምንድን ነው እንደዛ የምለው? በብልጽግና በኩል ጀመርን፣ አወጅን ወዘተረፈ ማለቱ ችግር ይፈጥርብናል። ስለዚህ ግልጽ ያለ ቬሪፋይብል የሆነ ጥቃት መፈጸሙን የሚያረጋግጥ ነገር እስኪኖር ድረስ ነገሩ መካሄዱ ሪኮግናይዝ አናረግም የሚል አቋም ያለ ይመስላል። በዚህ በትግራይ በኩል ደግሞ ከሰሜን እዝ ሂደት የተማርነው ብልጽግና እኛ ኦን እንድናደርግ መግለጫ እንድንሰጥና ራሱን ቪክቲም አድርጎ ለማቅረብ የሚሄድበት ሂደት ስለሆነ ነገሮች በራሳቸው መንገድ ፕሌይ አውት ያድርጉ፣ ከፉል ብሎን ጦርነት በመለስ እስካለ ድረስ የተለየ አስተያየት ለመስጠት ፈራተባይ ማለት ነገር አለ። አሁን እዚህ ውስጥ እየሆነ ያለው የሆነው ለምንድን ነው? ምን ስሌት ነው በየበኩሉ ያለው? ምንድን ነው እየተሰላ ያለው የሚለውን ማየት አስፈላጊ ይመስለኛል። እኔ አሁን ጌታቸውም ዛሬ ሲጽፍ ያነሳው የተፈናቃዮችን ጉዳይ በተመለከተ ቶታሊ የትግራይን ኃይሎች ብሌም አድርጎ ነው የጻፈው። እኔ ይሄ ነገር ዲስከስ በሚደረግበት ወቅት በጣም የሚጎድል ጥንቃቄ ያለው ጌታቸው ዛ ጥንቃቄ እንዲያደርግ ይጠበቃል እያልኩ አይደለም። ያው ከብልጽግና እርምጃዎች እንደ አንዱ ስለሆነ ነው የጠቀስኩት እንጂ እዚህ ላይ የእሱ አስተያየት ሬሌቫንት ነው የሚልም አይደለም። እውነት ለመናገር ግን ብልጽግና ምን ሊል እየሞከረ እንዳለ ግን ያሳየናል ክሊርሊ። እና ተፈናቃዮች መመለስን በተመለከተ ነገሩ ሁለት ገጽ ያለው ነው። ያ ትክክል ነው። በአደባባይ ወጥተው የህወሓት ሰዎች ተፈናቃዮቹ እኮ መጀመሪያ ድርጅታችን ትመለስ እያሉ ነው፣ ይሄም ለውድባቸው ያላቸውን ፍቅር የሚያሳይ ነው ብለው በአደባባይ ወጥተው ተናግረዋል። ደብረጽዮንም ሞንጆሪኖም ሌሎቹም። ቤዚክሊ ተፈናቃዩን ሆስቴጅ እየያዙ እንዳለ ራሳቸው በአደባባይ ያመኑት ነገር ነው። አከራካሪ አይደለም። ግን እሱ አይደለም አሁን እዚህ ጋር ችግር ያለው። የእውነታው ገጽ ግን ይሄ ብቻ አይደለም፣ ሌላም ሳይድ አለ። ብልጽግና የተባለው አገዛዝ፣ ዘረፈጅ አገዛዝ ተፈናቃዮች ይመለሱ እያለ ያለው ደመቀ ዘውዱና የመሳሰሉ ወንጀለኞች ስልጣን ላይ ባሉበት ነው።
ተፈናቃዮቹን እየጠራቸው ያለው ወደ ሞታቸው ነው። ደመቀ ዘውዱ አስተዳደር የማፍረስ ሙከራ አሁን እኮ ተፈናቃዮቹ ሳይመለሱ በፊት ነው አስተዳደሩ መፍረስ ያለበት እየተባለ እኮ ያለው አሁን አስተዳደሩ መፍረስ ያለበት ተፈናቃዮቹ ከመጡ በኋላ ነው አይነት በጣም ግራ የሚገባ አስተያየት ነው። ብልጽግና የተከዘዘ ብሎ ያሰለጠነ ያለውን ሰራዊት ከማሰልጠን ያቋረጠበት ጊዜ የለም። ያንን ሰራዊት ከዛ አካባቢ ዞር ያደረገበት ጊዜ የለም። አስተዳደሩን ከዛ አካባቢ የማፍረስ ፍላጎት ያሳየበት ጊዜ የለም። ስለዚህ ያ ህወሓት ተፈናቃዮቹን በፖለቲካል ሆስቴጅነት ለመጠቀም ሞክሯል። ይሄም በአደባባይ በመሪዎቹ የተነገረ ነው፣ አከራካሪ አይደለም። ግን እንዳልኩት እውነታው ገጹ ያ ብቻ አይደለም። በአንጻሩ ብልጽግናም እነዚህን ተፈናቃዮች እየጠራቸው ያለው ወደ ሞት ነው። ደመቀ ዘውዱ እኮ ጌታቸው ረዳ ባለበት ነው የሚገባና የማይገባውን እንወስናለን ያለው። ጌታቸው ረዳ ባለበት ነው የተፈጸመን የሸሹት ወንጀለኞች ናቸው ብሎ ተፈናቃዮቹን በጅምላ በወንጀለኝነት የፈረጀው። ይሄ ሰውዬ ወንጀለኛ ብሎ ፈርጆ ሲመጡ እነዛን ተፈናቃዮች ምን እንደሚያደርግ መጀመሪያም ወደ አካባቢው ሲመጣ በቆየባቸው ጊዜዎች ሁሉ በፈጸመው ኤትኒክ ክሊንዚንግ ኢንተርናሽናሊ ሪኮግናይዝድ በሆነ የዘር ማጽዳት ወንጀል ተጠያቂ የሆነ ሰው ነው። አሁን ልክ ነው። ተፈናቃዮቹ አሁን ያሉበት ሁኔታ ገሃነማዊ ነው፣ ምንም ጥያቄ የለውም። ገሃነማዊ ለመሆኑ ደግሞ በዋነኝነት የትግራይን አቅም በመበተንና የትግራይን የመደራደር አቅም በማኮሰስ ትልቅ ሚና የተጫወተው ህወሓት ነው። ግን ይሄ አዲስ አበባ ያለውን ጄኖሳይደል ኃይል ቅዱስ አያደርገውም ወይም ሌስ ሪስፖንስብል አያደርገውም። በየዕለቱ እያስታጠቃቸው በየዕለቱ ሎጂስቲክስ እያቀረበ የሚያሰለጥናቸው እዛ አካባቢ ያለ የወንጀል ኢንተርፕራይዝ የመፍረስ ምንም እቅድ በሌለበት ሁኔታ ተፈናቃዮቹ ወደ ሞታቸው ይመለሱ ብሎ ማለትም ለእኔ ትልቅ ስህተት ነው፣ ትልቅ ጥፋት ነው፣ ትልቅ ነውር ነው ብዬ ነው የማስበው። አሁን ላይ በሚያሳዝን ሁኔታ እነዚህ ተፈናቃዮች አሁን የእኛንን የሚሏቸው የህወሓት ሰዎችም የሚያስቡላቸው አይደሉም። በዛ በኩል ያሉት ደግሞ ቢላቸውን ስለው ሊያርዷቸው የሚጠብቋቸው ሰዎች ናቸው። በዚህ በሁለት ሞት በሁለት ፍጅት ውስጥ በሁለት ችግር ውስጥ የተቀረቀሩ በጣም አሳዛኝ የሆኑ የህብረተሰብ ክፍሎች ናቸው። ይሄ ደግሞ ኢን ብሮደር ኮንቴክስት የራሷ የትግራይም እጣ ነው። በነገራችን ላይ አሉላ በኔ አስተያየት ቢካዝ ትግራይም እዛው ቅርቃር ውስጥ ነው ያላችሁ። በዛና በዚህ በኩል ሻዕቢያና ብልጽግና የተባሉ ዘረፈጅ ኃይላት አሉ። በአንጻሩ ደግሞ ከውስጧ ሆኖ የገዛ ራሷን አቅም እያዳከመ ለዘር ፍጅት ተጋላጭ የሚያደርግ ሌላ ሜኒያክ አለ ትግራይ ውስጥ። ይሄ ነው በጣም የሚያሳዝነኝ። እኔ አንዳንዴ ልቤን የሚያደክመው በጣም የሚያሳዝነኝ ነገር መፍትሄ ለማመላከት ራሱ እጅግ ከባድ የሚያደርገው ነገር ያ ነው። ቀጥል። ያ መልካም እንደገለጽከው በትግራይ በኩል የተፈናቃዮችና የግዛት አንድነት በሚመለከት ባለው የፕሪቶሪያ ሰላም ስምምነት መሰረት የማይፈታ ከሆነና ፌዴራል መንግስት ለፈረመው ስምምነት ተገዥ ሳይሆን ቀርቶ ጉልበት የግድ የሚሆን ከሆነ እንኳ ራሱ በትግራይ ውስጥ መደረግ ያለባቸው ነገሮች ምን እንደሆኑ እንደ ተጋሩ ሊያደርጓቸው የሚገባ ተጋሮች ሊያደርጉት የሚገባ ከባለፈው ተሞክሮ በመውሰድ ጄኖሳይዳል ጦርነት ለመከላከል ለመመከት በተደረገው ትግል ማለት ነው የምንሰጣቸው ምክረ ሀሳቦች በተደጋጋሚ አሉ። ወይም አንተም እዚሁ ብሪዮት እንደተቋምም ማለት ነው ይህ ይታወቃል። የትግራይ ትልቁ ችግር ሆኖ የቀጠለው የህወሓት አመራር ግን ያለፈው ጄኖሳይድ ለመከላከል ትግራዋይ አንድ ላይ ሆኖ ተሰባስቦ ያደረገው ትግል የህወሓት ትግል አለመሆኑ ስለሚቆጨው አሁን የህወሓት ትግል ነው መደረግ ያለበት። ለትግራይ ለመቆርቆርም ለመታገልም ዲፈንድ ለማድረግም የትግራይን ጥቅም ለማስከበር እያንዳንዱ ሰው ለመናገርም ጭምር ህወሓት መሆን አለበት የሚለው አስተሳሰብ ነው። ይሄ በተደጋጋሚ ገልጸነዋል። በተለይ ወደ ጦርነት የሚገባ ከሆነ ደግሞ ከፍተኛ ዋጋ የሚያስከፍል ነው። ምክንያቱም ዝግጁነት የለም እና ሶስት ነገሮች ነው የምናነሳው። አንድ ከተፈናቃዮችና ቀጥታ ከጉዳዩ ባለቤቶች ጋር ተያይዞ የምናነሳው ተፈናቃዮችን ሆስቴጅ ማድረግ ለፖለቲካ ጥቅም የማዋል የህወሓት ያደረ እጅግ የወረደ የበከተ ተግባር በመተቸት ነው የምንታወቀው። ይሄ ብልጽግና አለው አላለው ከብልጽግና ጋር የሚሰራ አብሮ ለብልጽግና የሚሰራ ወይም ደግሞ ከብልጽግና ጋር የሚሰራ ሰው አለው አላለው ምንም ለውጥ አያመጣም። ትግራዋይ መሆን ብቻ በቂ ነው ይህንን ነገር ለማንሳት።
ስለዚህ ህወሓት በተፈናቃዮች እንደሚነግድ፣ ሌላ ቀርቶ ከተፈናቃዮች ድንኳን ሳንቲም እንደሚሰበስብ በዓለም አቀፍ ድርጅት ተቋም ሳይቀር የተጋለጠ ስብስብ መሆኑ ይሄ ሁላችን የምናውቀው ነው። ኢንፋክት ተፈናቃዮች ከፋቸው፣ መረራቸው፣ ሞቱ፣ ተሰቃዩ፣ ተራቡ፣ ታረዙ እንጂ ህወሓት እና ስብስቡ በዛ ድንኳን ውስጥ ተጠልሎ የሚኖር የድህነት ዘብ ነው ብለን ሁላ የድህነት ጌታ ነው ብለን ሁላ ገልጸናል በተደጋጋሚ። ይህ አንዱ ነው። ሁለተኛው ጦርነት አይቀሬ ሆኖ በጉልበት ግዛቱን ማስመለስና ተፈናቃዮችን ወደ ቀያቸው መመለስ የግድ የሚል ከሆነ ፌዴራል መንግስት ለፈረመው ውል ተገዥ የማይሆን ከሆነ እንኳ እንደ ትግራይ ኮንሰንሰስ ተፈጥሮ የጋራ ልክ እንደ ብርሃነ ነጋሽ ወድ መድህን እንደሚለው ሁሉም ሌሎች ከህወሓት ውጭ ያሉት ጠላቶች ናቸው፣ ተላላኪ ናቸው በማለት ሳይሆን የእነሱንም አቅም በነዚህ ተቋማት፣ በነዚህ ስብስቦች፣ በነዚህ ድርጅቶች፣ የፖለቲካ ፓርቲዎች ያለ ትግራዊም ጭምር የትግራይ ሀብት መሆኑ ታምኖበት በዚህ ዙሪያ ማሰባሰብ፣ በዚህ ግዛትን የማስከበር ተፈናቃዮችን የማስመለስ ሌላም የትግራይ ጥቅሞች ለማስከበር በሚደረገው ትግል ይህንን አቅም ማሰባሰብ የመጀመሪያ ስራ መሆን አለበት። ቴዲ በተደጋጋሚ ብለናል። ካልሆነ ከጅምሩ ውድቀት በውድቀት ላይ ተሆኖ ነው ይሄ ነገር እየተጀመረ ያለው። ሌላ ቀርቶ ህወሓት እኮ ቶና የውጭ ግዛት የወረሩና ያፈናቀሉ ሊል በትግራይ ውስጥ እንኳ ቀላል የማይባል ቁርሾ እኮ ፈጥሯል። በውስጡ በኮንስቲቱንሲ ህወሓት ራሱ አለ እንዴ ቶና ትግራይ የሚያክል ሰፊ ነገር ከህወሓት አቅም በላይ ነው የትግራይ ጉዳይ ብለን ደጋግመን። ሶስተኛው ከውጭ አካላት ጋር የሚያደርገው ትብብር የትግራይን ጥቅም አሳልፎ የሚሰጥ ነው። ትግራይን አደጋ የሚጋብዝ ነው። የእነሱ የጦር አውድማ እንድትሆን የሚያደርግ ነው። በተለይ ከሻዕቢያ ጋር የሚደረገው መዳራት የእኩልነት ሳይሆን የግርድና ተግባር ስለሆነ በታሪክም ያየነው ስለሆነ ይህ ተግባር ተይዞ ትግራይን ማሻገርና የትግራይን ህዝብ ጥቅም ማስከበር አይቻልም። የውድቀት መንገድ ነው። ተጋሮች ተሰባስበው የመከሩበትም አይደለም። ህወሓትና ጥቂት ስብስቦቹ ያዋጣናል ብቻ ብለው መክረውበት የሚተገብሩት ነገር ስለሆነ ገደል ውስጥ የእነሱ ታሪክ ደግሞ የሚያሳየን እነሱ መክረው ዘክረው ያደረጉት ነገር ሌላ ቀርቶ እንኳ የጀነሳይድ ጦርነቱ እንደምታውቀው ሳይዘጋጁ በውስጥ ለውስጥ መክረውና ዘክረው ያደረጉት ወድቀው ተሸንፈው ተበታትነው ትግራዋይ ነው ተመልሶ የጋራ ግንባር ፈጥሮ በአንድነት ተሰባስቦ ያንን መመከት ይቻላል። ያ ከዛ አቅም እንኳ መረዳት አይችሉም። እነሱን ተሸክሞ ከመለሰው አቅም እንኳ ራሱ መማር አይችልም። በፖለቲካ ምክንያት ቲዲኤፍ ውስጥ ያሉ የተለያየ የፖለቲካ እምነት ያላቸው ሰዎች ሳያከብሩና መጥፋት አለባቸው እያሉ ነው ወደ ግንባር ዝመቱልን ብለው የሚያሰማሯቸው። ይህ በትግራይ በኩል ያለው ውድቀት ይታወቃል። አሁን ግን የፌዴራል መንግስት ይሄ ነገር እያደረገው ያለ በዋናነትም ተጠያቂ እሱ ነው ብዬ ነው የማምነው። ወደዛ ልሻለሁ። በፌዴራል መንግስት በኩል ያለው ሲጀመር የፌዴራል መንግስት ይቅርና የራሴ ጉዳይ ነው ብሎ ሊይዘው በክልል ድንበር ጋር በተያያዘ ማለት ነው አንድን ክልል ወገን ሆኖ እውቅና ሰጥቶ በሚዲያም የሚደረግ የመጠሪያ ስም ሳይቀር ዞን ቀይሮ ማለት ነው የመከላከያ ኃይሉን ጭምር የተጠቀመበት ነው። እንደምታውቀው ቴዲ ምዕራብ ትግራይ የሚለውን የሁመራ ወልቃይት ሰቲት ሁመራ ዞን በሚል እንትን እያደረገ እዛ አካባቢም ታጣቂዎች እያሰለጠነ የተከዘዘ ብሎ የአንድን ክልል አጀንዳ ከአንድ ክልል መሬት ነጥቆ አፈናቅሎ ጉዳት አድርሶ ወሮ የመያዝ አጀንዳ ፌዴራል መንግስት የራሴ አጀንዳ ነው ብሎ መያዙ ራሱ ትልቅ ውድቀትና ጥፋት እንደ አገር እንዲቀጥል የሚያደርግ አይኖ ብልጽግና እየተከተለው ያለ ፖሊሲ እንደሆነ እናውቃለን። እንዲያውም እኔ ምዕራብ ትግራይ ከስልጣን አንጻር አደጋ ስለሚሆንብኝ ነው አልሰጥም እያለ ያለው ምናምን የሚለው አይደለም። እኔ በዋናነት ይሄ በይደር ማቆየት የምዕራብ ትግራይ ጉዳይ በአማራና በትግራይ መካከል በቀጣይነት ሽኩቻ ውስጥ ማቆየትና ግጭት ውስጥ እንዲኖሩ እነዚህ ህዝቦች የማድረግ ስልት አድርጎ ነው የሚወስደው። በዛ ላይ ደግሞ አንዱን ክልል መርጦ ወገን ሆኖ ተቆርቋሪ መስሎ ታጣቂዎችን በመፈልፈል እዛ አካባቢ መከላከያ በማሰማራት መከላከያ እኮ በፕሪቶሪያ መሰረት ሌሎች ታጣቂዎችም ይወጣሉ። መከላከያም ራሱ ምንድን ነው የሚለው ወደ ድንበር ይሰማራል ነው የሚለው፣ የፌዴራል ስራዎቹን ይሰራል ነው የሚለው፣ ግዳጆቹን ይፈጽማል ነው የሚለው። መከላከያ ግን እየሆነ ያለው ድንበር መጠበቅ ሳይሆን ምዕራብ ትግራይም ሆስቴጅ አድርጎ ይዞ እዛ አካባቢ ያሉ ሚሊሻዎች የተከዘዘብ የተባሉ ሚሊሻዎች በማሰልጠን በማስታጠቅ
ከለላ በመስጠት ጭምር ነው እያደራጀ ያለው። ይሄ የፌዴራል መንግስት በቀጥታ የፕሪቶሪያን ስምምነት መጣሱ ብቻ ሳይሆን በአገሪቱ ታይቶ ተሰምቶ የማያውቅ ነውር ያንን ክልል አጀንዳ በመያዝ አንድ፣ ሁለተኛ ፌዴራል መንግስት ራሱ ደግሞ አጀንዳው በማድረግ፣ ሶስተኛ ደግሞ እዛ አካባቢ ታጣቂዎችን በመፈልፈል ጭምር ሌላ ክልል ለመውጋት ማለት ነው። እንደዚህ አይነት ተግባር ነው እየተሰማራ ያለው ፌዴራል መንግስት። ይሄ በአገሪቱ ለሚፈጠሩ ጥንቀትና ግጭትና ደም መፋሰስ የሌላ የውጭ ኃይሎች ተጠቅመውበት የውክልና ጦርነት እንዲሆን የማድረግ ሚና እየተጫወተ ያለው በዋናነት የፌዴራል መንግስቱ። ይህንኑ አሁን የተፈጠረው ግጭት ተቀጥሎ ወደ ለየለት ጦርነት ተገብቶ ሌሎች ኃይሎችን መሳብ ከጀመረና አገሪቷን ወደ መበታተን ተውና የብልጽግና ስልጣን ማለት ነው አገሪቷንም ጭምር ይዞ ወደ መበታተን ሊወስድ የሚችል ኃይለኛ ጦርነት ተጨማሪ ባሉት በቀጠናው ያሉ ጦርነቶች አላንስ ብለው ማለት ነው ቢገባ እና ምስቅልቅል ቢፈጠር የአገሪቱ ዜጎች ወደ ስደትና ወደ መከራ ቢገቡ ዋናነት ተጠያቂው የፌዴራል መንግስት ነው። ይህንን ነገር በሰላማዊ መንገድ በአግባቡ ታጣቂዎችን ማሰልጠንና ከለላ መስጠት ሳይሆን መበተን ሲገባው እዛ ያለው ህገወጥ አስተዳደር ማፍረስ የራሱ ነው። የብልጽግና ተቋም ነው። የብልጽግና መዋቅር ነው። አሸተ ደምለው የብልጽግና ማዕከላዊ ኮሚቴ አባል ነው። የተከዜ ዘብ የተባለው ኃይል ኮሎኔል ደመቀ ዘውዱ የሚያሰማራውና የሚያዘው በብልጽግና መከላከያ በፌዴራል መከላከያ ትጥቅና ስንቅ የሚሰፈርለት ስልጠና የሚሰጠው ነው። ይሄ በአይናችን ያየነው በማስረጃ ጭምር የተረጋገጠ ነገር ነው። ይህንኑ አፍርሶ በትኖ ህገወጡ አስተዳደር በትኖ በሰላማዊ መንገድ ተፈናቃዮች የሚገቡበትና የትግራይ ግዛቶች ወዳለው የትግራይ ጊዜያዊ አስተዳደር ራሱ ፌዴራል መንግስትም አስፈርሜዋለሁ ብሎ አብሬ እየሰራው ነው የሚለው ህወሓት እርሳው እዚህ ላይ ለጊዜያዊ አስተዳደሩ ማስረከብ ሲገባው የፌዴራል መንግስት ጊዜ እየገዛ በየእያንዳንዱ መጠለያዎች ለሚያልፍ ህይወት የትግራይ ህይወት ህወሓቶች ካፒታላይዝ እንዲያደርጉ በዛ ቁማር እንዲጫወቱ እየፈቀደ ነው አሁን የደረሰው ሁኔታ እንዲፈጠር እያደረገ ያለው እና በዋናነት እኔ ፌዴራል መንግስት ነው በዚህ ጉዳይ ላይ ተወቃሽ የሚሆነው ባይ የተወሰኑ አሁን ሚዛን ስለሆነ እየጠየቅን ያለ ነው። ያው ተረኩ የሆነው ሁሉ የሆነውና ያልሆነው ሁሉ ያልሆነው ትግራይ ያለው ኃይል በሰራውና ባልሰራው ነገር ምክንያት ነው የሚል ነገር በስፋት አለ። እውነት ለመናገር በርዕዮት ልክ ትግራይ ላይ ያለው ኃይል ችግሮች የተነተኑበት፣ የተበተኑበት፣ የቀረቡበት መፍትሄ የተመላከተበት ፕላትፎርም ጥቂት ነው ብዬ ነው ማስበው። ግን ከአንተ ጋር በጣም የምስማማው እኔ የዚህ ችግር አንኳር ነገር ኢቭን ማለት በኋላ መጀመሪያ ላይ ላይፍ ላይን ባልነበራቸው ወቅት የዚህ አሁን ህወሓት ጽሕፈት ቤት ውስጥ ያሉት ሰዎች ፖለቲካሊ ከስልጣን ተቆርጦ በነበረበት ወቅት ጊዜያዊ አስተዳደሩ ያኔ በነበረው አቋም እንኳ እኛ ከምንፈልገው አንጻር በጣም ብዙ ችግሮች የነበሩበት ቢሆን አሁን ከነበረው የመሻል እድል የነበረው አስተዳደር ነው ብዬ ነው ማምነው። የታደሰ ወደ ስልጣን መምጣት የሆነ አይነት የተግባር አቅም ይፈጥራል የሚል ግምት የነበራቸው ሰዎች አሉ። ምን ፈጠረ? አሁን ምን ፈጠረ ታደሰ? ማለት በጣም አሳዛኝ ነገር ነው። ይሄም ግን ኢቭን አሁን ጌታቸው በትግራይ ውስጥ አንደርማይን ስለመደረጉ ምን ስለማለት ምናምን ይነገራል። አንደርማይን የተደረገባቸው አጀንዳዎች ግን በጠቅላላ ክራፍት የተደረጉት በአብይ አህመድ ነው። የትግራይ ግዛቶች ያልተመለሱት መሬት ላይ ባለው ኃይል ምክንያት ጉዳይ ጀነራል ጻድቃን በአንድ ወቅት አንስቶት ነበር። ታስታውሳለህ? የፌዴራል መንግስቱ ራሱ እኛን እያገዛ አይደለም፣ አሳልፎ እንዲያውም ለመቼ እየሰጠን ነው። ግን ክሊርሊ ምንድን ነው ብልጽግና አክቲቭሊ ውጊያ እንዲኖር ይሄ እየሰራ ነው። ይሄ አዲስ ነገር ስለሆነ አይደለም የምንናገረው፣ በግልጽ እየታየ ያለ በውሳኔ እየተሰራ ያለ ነገር ነው። ብልጽግና ለጦርነት እየሰራ ነው። አሁን የተቸገርነው ምንድን ነው? ሁለት ነገር ነው። አንድ ብልጽግና የሚጠነስሰውን የጦርነት ጠመቃ በዲተረንስም ሆነ በስትራቴጂ በልጦ የሚያከሽፍ ኃይል ትግራይ አለመኖሩ አንድ። ሁለተኛ እንዲያውም ለብልጽግና የፕሮፓጋንዳ ብልጽግና በፕሮፓጋንዳ በድክመት ኤክስፕሎይት የሚያደርገውን ሁኔታ የሚፈጥር ብልጽግናን በመቃወም ስም ለብልጽግና የሚሰራ ኃይል ትግራይ መኖሩ ነው ችግራችን። ግን አሁን ምን እያደረገ ነው ብልጽግና? አክቲቭሊ የብዙ ሰው እዛ ያሉት ኃይሎች ምናምን ይላል ብልጽግና
አሚን በሰቆጣም በለው በጸለምት አካባቢም በለው በአፋርም በለው ታጣቂዎች እያደራጀ አይደለም የትግራይ ተወላጅ ታጣቂዎች። በነገራችን ላይ እዚህ ርዕዮት ላይ ዶክተር ሺሻይ አማረ መጥቶ አሁን የስምረት የአመራር አባል ነው። ያኔ ፓርቲው በመስረታ ሂደት ላይ የነበር ስምም ወጥቶለት የነበር አይመስለኝም፣ እርግጠኛ አይደለሁም። ግን ወደዛ በሄዱበት ወቅት በግልጽ አዎ በአፋር ያለውን ኃይል እያደራጀን ነው ብሎ ተናግሯል። እዚህ ላይ እና በሌሎች ሀገራት ላይ እንኳን እነዚህ አይነት ፖሊሲዎችን ስትከተል ክሊር እና ዲፋይንድ የሆነ የብሔራዊ ጥቅም አጀንዳ ኖሮህ ነው ወይ እያረክ ያለኸው የሚለው በጣም የሚጠየቅ የሚያጠያይቅ ነገር ነው። ራሱ አስተዳድረዋለሁ በሚለው ግዛት ላይ ሸማቂ ያደራጀ ምናልባት በዓለም ብቸኛው ሳይሆን አይቀርም ፕሮባብሊ ፌይልድ በሆኑ ስቴቶች መካከል ያ ሊኖር ይችላል። ለምሳሌ ሞቃዲሾ ላይ ከፑንትላንድ ከሶማሌላንድ እና ከጁባላንድ ጋር ባለው ግንኙነት ይህንን ኃይል ደግፎ ይህንን ኃይል ለመምታት የሚደረጉ ሙከሮች ሊኖሩ እንደሚችሉ ገምታለሁ። እርግጠኛ አይደለሁም፣ እሱም ግን አይጠፉም የሚል እምነት አለ። ግን አለሁ በሚል ሀገር ውስጥ አንዱ ግዛቱ ላይ ሸማቂ አደራጅቶ ለውጊያ የሚያዘጋጅ ሌላ ኃይል ስለመኖሩን ያላነበብኩም። ካለ ብትነግሩኝ ብማር በጣም ወዳለሁ። ብልጽግና ይህን በማድረግ አክቲቭሊ እየተከተለ ያለው ፖሊሲ የትርምስ ፖሊሲ ነው። አዲስ ነገር ስለሆነ አይደለም የምናወራው። አሁን በሚያሳዝን ሁኔታ የጦርነት የመጨረሻ ብዙ ጊዜ እዚህ ስንጠቅስ እየተራመደ ነው ይሄ ነገር፣ ወደ ጦርነት እየሄደ ነው፣ ወደፊት በቃ ኤስከሌት እያደረገ ነው፣ ምን እያልን ነው ምናምን ስንል የታለ የሚሉ ሰዎች ነበሩ። የብልጽግናን ከዚህ ቀደም ወደ ጦርነት የመግባት ፕሌይቡክ ያየ ማንም ሰው በ2 ዓመት ከ6 ወር ውስጥ ከምን ወደ ምን እየሄደ ወደ አሰበው የጦርነት ግብ ነገሮቹ እንደወሰዳቸው የተመለከተ ሰው አሁን እየሆነ ያለው በፍጹም አዲስ ሊሆንበት አይገባም ነበረ። አሁንም እየሆነ ያለው ያ ነው። በነገራችን ላይ ብልጽግና ሁኔታዎቹ እንዲስተካከሉ ቢፈልግ ኖሮ እንኳን ታጣቂ ሊያደራጅ በፕሪቶሪያ ስምምነት ላይ የተቀመጡትን ነገሮች በመፈጸም ነገሮችን ዲፊውዝ ሊያደርግና አሁን በትግራይ ውስጥ እንደ ከሞላ ጎደል እንደ አንድ የመጨረሻ ምሽግ እንዲታይ የሆነ ኃይል እንዳይፈጠር ማድረግ ይችል ነበረ። ግን ብልጽግና ይሄ ኃይል ከመፈጠሩ እንደሚጠቀም ስላወቀ ነው ይሄን እያደረገ ያለው ነው። አንድ ሁለተኛ በፕሪቶሪያ ስምምነት እና በኬንያ የትግበራ ሰነድ መሰረት ምንድን ነው የሚለው የብልጽግና ግዴታ ምንም ኮንዲሽናል ያልሆነ አለ ቅድመ ሁኔታ መፈጸም የነበረበት ነገር ምንድን ነው? አለ ጊዜ መፈጸም የነበረበት ነገር ምንድን ነው? ነን የኤንዲኤፍ የሆኑ ኃይላት ከትግራይ እንዲወጡ ማድረግ ነው። የፕሪቶሪያ ስምምነት አጠቃላይ መንፈሱ ትግራይን ወደ ህገ መንግስታዊ ስርዓት የመመለስ ሂደት ኢኒሺየት ማድረግ ከሆነ የፕሪቶሪያ ስምምነት ትግራይ ሲል አዲስ ዴፊኒሽን ይዞ ሊመጣ አይችልም። የፕሪቶሪያ ስምምነት ክልል የመፍጠርም የማፍረስም ስምምነት አይደለም። የፕሪቶሪያ ስምምነት ስሞችንና ብየናዎችን የሚዋሰው ከህገ መንግስቱ ነው። የፕሪቶሪያ ስምምነት ትግራይ ሲል በህገ መንግስቱ ላይ ያለችውን ትግራይ በተመለከተ ነው። አዲስ አወቃቀር ሊፈጥር አይችልም። የፕሪቶሪያ ስምምነት በምንም አይነት አለው። ህገ መንግስትም እኮ ያሉት ክልሎች ባሉበት ነው የቀጠሉት ከትግራይ ውጭ። ኤግዛክትሊ ሪሜኪንግ የፕሪቶሪያ ስምምነት ስራ አይደለም። ስለዚህ ከትግራይ ነን የኤንዲኤፍ ኃይላት እንዲወጡ ማድረግ የብልጽግና ያለምንም ቅድመ ሁኔታ ያለምንም ሰበብ ሊፈጸም የሚገባ ግዴታ ነበረ። ያንን እያደረገ ነው ወይ? አሁን አላደረግም ብቻ ሳይሆን የማድረግ ፍላጎትም የለውም። ኦኬ። 2 3ኛ አጠቃላይ የብልጽግና ፖሊሲ በትግራይ ላይ ምንድን ነው? እስካሁን በአጭሩ ይቀመጥ ቢባል እኔ የስኩዊዝ አንድ ኪል ፖሊሲ ነው የምለው። ጨምቆ የመግደል ፖሊሲ ነው። ስኩዊዝ አንድ ኪል። ብልጽግና ትግራይ እንደ ኢትዮጵያ አካል እንድትኖር ፍላጎትም ፈቃድም የለውም። ዓላማው ትግራይን ወይ ኤክስተርሚኔት ማድረግ ወይ ፈጽሞ ኢረሌቫንት አድርጎ ከኢትዮጵያ የፖለቲካ ካርታ መፋቅ ነው። እኔ ይህንን እየፈጠርኩት አይደለም፣ ምን እያልኩት አይደለም። በተከታታይ በተግባር ያዋላቸው ፖሊሲዎቹ የሚናገሩት ያንን ነው። በመሞትና በመኖር መካከል እንድትሆን ነው ትግራይ ሲያደርግ የነበረው። ኦኬ ሶ ያ ፖሊሲ በወጥነት የተተገበረ እና ያ ፖሊሲ ደግሞ በጣም ስኬታማ እንዲሆን አገን ትግራይ ያለው ኃይል በድንቁርና ትብብር ያደረገለት ፖሊሲ ነው እየተፈጸመ ያለው። ስኩዊዝ አንድ ኪል ፖሊሲ ያለ ብዙ ወጪ ስኩዊዝ አንድ ኪል ፖሊሲውን እንዲፈጽም ነው እየተደረገ ያለው። ይሄ የብልጽግና ድርጊት ነው። ሌላ በእኔ አስተያየት
የህወሓትን ህጋዊ ፍቃድ መከልከል ወሶ ዲስትራክቲቭ ብልጽግናን ብቻ የሚጠቅም ነገር ነበር። አጌን ምንድነው እያደረገ ያለው? እውቅና ከልክሏል። ምንም እኔ እዚህ ላይ እንትን ብዥታ የለኝም። ኦፍኮርስ መጀመሪያ ወደ ምርጫ ቦርድ መሄድ አልነበረባችሁም ብዬ ለራሱ ለአማኑኤል ነግሬዋለሁ። ይሄ የህወሓት መሳሳት አጠቃላይ መርሁ ስለሆነ ህወሓትን ለምን ተሳሳተ ማለት አልችልም። እኔ አሁን ሳይሳሳት ሲቀር ነው የሚገርመኝ። እዚህም ላይ ተሳስቷል። ግን ብልጽግና ኦኬ እነሱ በምርጫ ቦርድ በኩል ነገሩ ይፈጸማል ብለው ገቡ። ያለምንም ክርክር ህጋዊ ፈቃዱን መልሶ ባይሆን ሌሎች ፓርቲዎችም በምርጫው የሚሳተፉበት ሁኔታ እንዲፈጠር ማድረግ ነበረበት። ጤና ያለው አገዛዝ ቢሆን ኖሮ ጤና ያለው አገዛዝ ስላይደለ ግን ህጋዊ ፈቃዱን ከለከለ። ከከለከለ በኋላ ምርጫ አካሄዳለሁ ይላል። እነሱ የነፍስ መንፈራገጥ ያካሄዳሉ። and this makes sure that ግጭት የሚፈጠርበትን ሁኔታ ስለዚህ እያላይ እኔ አሁን በሚያሳዝን ሁኔታ ከዚህ ቀጥለው በሚከተለው በሚመጣው ሊመጣ በሚያሰጋው ጦርነት ረገድ አርክቴክቱ አሁንም ጠንሳሹ ጠማቂው ፈታዩ ብልጽግና ራሱ ነው። ነገር ግን ብልጽግና ያለምንም ወጪ በከፍተኛ መጠን እንዲሳካለት በውድ ድንቁርና እየተባበሩ ያሉ ኃይላት ደግሞ አሉ። ትግራይ ላይ አሉላ ቅድም ጠቅሰዋል። ሰላም ለመፍጠር ዲተረንስ እንዳይኖር ትግራይ ጥሩ ተደራዳሪ እንዳትሆን ጦርነት ግድ ከሆነ እንኳን በፍጹም እኔ ባይደረግ በፍጹም በጣም እንደው እኔ ፓሲፊስት አይደለሁም ሙሉ በሙሉ ግን በተቻለ ሁሉ መጠን ጦርነት ባይኖር ነው እኔ የምወደው የምፈልገው። ያ እንኳን እንደው በግድ ተጭኖብህ ልታካሂደው ትፈልግ እንኳን በተሟላ የህብረተሰብህ መግባባትና ስምምነት መሰረት ከሌሎች የኢትዮጵያ ኃይላት ጋር ተባብረህ ኪሳራው በቀነሰ መልኩ ይህንን ጄኖሳይዳል አገዛዝ ማስወገድ እንዳይቻልም እንደዚሁ ያንን የትግራይ ህዝብ አቅም መሰብሰብ የሚቻልበትን እድል እየገደሉ ብልጽግና እንዲሳካለት እያደረጉ ነው። ለዚህ ነው ቅድም የጠቀስኩት ስለ ቅርቃር ስናገር በዛ በኩል ማጥፋት የሚፈልግ በዚህ በኩል መጥፋቷን የሚያሳልጥ ኃይል የገጠማት አሳዛኝ ግዛት ናት ትግራይ የምልበት ምክንያት ቀጥራ ነው። ያ ልክ ነህ። ህወሓትና አመራሩ እንዳንድ ስብስብ እየተጫወተው ያለ ሚና የብልጽግናን አጀንዳ ፕሮጀክቶች በትግራይ እንዲፈጸሙ ምቹ ሁኔታ የመፍጠር ነገር አይ ቲንክ ብልጽግናም ለተጨማሪ እርምጃዎችና በደሎች የሚያበረታታውም ያ ይመስለኛል። መስራቱ ብቻ ሳይሆን ተመልሶ ሪሲፕሮኬት ስለሚያደርግ ህወሓት ለዛ ደግሞ ብልጽግና አይ የኔን ስራ በመስራትህማ ብሎ ለትግራይ የሚጠቅም ነገር ሳይሆን የሚያደርገው ትግራይን የሚጎዳ ነገር ለማድረግ የበለጠ ብልጽግና እየተበረታታ ነው የሚያደርገው።